ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ አማን ነው። ክብር ለድንግል ማርያም ልጅ ይሁን። የኑ ነኝ ከቤይሩት ሊባኖስ። እንግዲህ ዛሬ የመጣሁት አንድ ነገር ላሳያችሁ ነው። በቃ ደፋር ሁኑ። እኔ አሁን ለመጀመሪያ ጊዜ ምን አደርጋለሁ? ስልክ ልከፍል እንደወጣ ነው። በጣም ሩቅ ቦታ ነው የሚሄደው፣ በባስ ነው የሚሄደው ምናምን እና ይሄን ያህል ዓመት ቆይቼ ለምንድን ነው እኔ በጣም ማለለው በቃ ምናምን የሚል ስሜት መጣብኝ ውስጤ ማለት ነው። አሁን ሊሄድ ነው። አብራችሁኝ እንግዲህ እየጠየቅንም ቢሆን ምንም እያለን እኔ በመኪና ከእነሱ ጋር ነበር የሚሄደው። አሁን ብቻዬን እሄዳለሁ እኔ ሄጄ እከፍላለሁ ብያት ነው ሴትዮዋን። እና አሁን ሄደን ስልካችንን እንከፍላለን። አብራችሁኝ ተከተሉ፣ እንሂድ፣ አብረን እንጠይቃለን። እሺ ቤተሰብ እንግዲህ እየሄደ ባስ ለመያዝ ነው የሚሄደው። እንግዲህ እንደዚህ እየሄደ ነው እናያለን። ባሱ ጋር ጠይቃለሁ። ባሱ ሄጄ አላውቅም፣ ለመጀመሪያ ጊዜ ነው የሚሄደው እና እስቲ ጠይቃችኋለሁ እና አብራችሁ ይሁኑ። ቤተሰብ እንግዲህ መኪና ውስጥ ሙዚቃ ተከፍቷል ላልኳችሁ፣ በጣም ሙዚቃ ስለተከፈተ እንግዲህ ድምፁን አጠፋሁትኝና ሪከርድ ማድረግ ጀመርኩኝ ማለት ነው። እዚህ ጋር ወደ እንትኑ እየሄድኩ ነው ስልኩን ልከፍል። ኢንተርኔትም በነገራችን ላይ ኢንተርኔትም ልከፍል ለሚሄደው በአንድ ላይ የቤት ኢንተርኔት ማለት ነው። እና በቃ ዘፈኑ ሞቅ ድምቅ ሽብርቅ ብሏል። እሷን እየሰማን እንግዲህ አሁን ወደ መንገዳችን እየተጓዘን ነው። አብራችን ይዘለቁ። እንግዲህ ቤተሰብ ከባስ ወርደን ማለት ነው። አሁን በእግሬ እየሄድኩ ነው። ስፖርት ነው፣ በጣም ረጅም መንገድ ነው የሚሄደው። አሁን እዚህ ጋር የወረድኩበት ምክንያት ስመለስ የቱ ጋር ባስ ምናምን እንደሚይዝ ለማየት ፈልጌ ነው። መንገድ ጥሩ ነው ማየት፣ ሀገር ማወቅ ጥሩ ነው። መቀጠል ራስ አላውቅም ወይ እንዴ? እኔ መጀመሪያ ምን እንዳየሁ ታውቃላችሁ? የቃል ኪዳን የፍቅረኞች ምናምን ልክ እንደ ምን የሆነ ሀገር አውሮፓ ነው ምናምን አለ፣ የሆነ ሀገር ምን ሀገር እንደሆነ አላውቅም። እንደዚህ ቃል ኪዳን የሚያስሩበት እንግዲህ አረበኛ የምታውቁ ታውቁታላችሁ። የፕሮሚስ አንለያየም፣ ልብሽ ልቤ ነው፣ ውስጥሽ ውስጤ ነው ብላችሁ ቃል ብትተሳሰሩበት ስማቸውን ሁሉ አስቀምጧል። ኤም አይ ላቭ ዩ ኤም ምናምን በቃ ፕሮሚስ የሚያደርጉበት ማለት ነው። አጁኒ ቤይሩት ኬሪ ቆጫ በደንብ እዩት። ይገርማል። ይሄ ጁኒ ማለት ጁኒ የሚገርም በቃ ጁኒ ዋናው በቃ ቦታ ነው። እኔ ስወደው ማርያምን የሆነ ሀገር ነው በቃ። እኔ እዚህ አካባቢ ወደ እንትን ነው የሚመስለኝ። ምን ነበረ ሞዳት አንድ ሀገር አለች፣ እሷን ነው የምትመስለኝ። እንደ ሌላ እንትና ትንሽ ከእንትን ጋር ትመሳሰላለች። ምንድን ነው ይሄ ደግሞ? ምጉር ነው ይሄ ደግሞ ምንድን ነው? አይ ነው ይሄ ምን እንደሆነ አላውቅም። ይሄ ምን እንደሆነ አላውቅም። ያው ስላሴ ቦታው ራሱ የሚዝናኑበት ነው። እዚህ ጋር ንግድ ምናምን ያለ ወይኔ እንትኔን ይዤ በመጣሁ ኖሮ የሚገርም ቦታ ነው። ደስ ይላል። ሰዎች እዚህ ጋር እየተዝናኑ ነው። ሀላላ ብላለች ሊያሹ ማለት ነው። ትልልቅ ሰዎች ናቸው ያሉት። ደስ ያለ እዚህ ጋር ደግሞ እንደዚያ ነው መሸጫዎች ናቸው። ከተከለከለ አላውቅም። ጁኒ 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 ይሄ መታደስ አለበት። ይሄ ባህሩ እዚህ ጋር ነው። ጁኒ እኔ በደንብ እዚህ መጥቼ መቅረጽ እፈልጋለሁ። በደንብ ይገርም በቃ መዝናኛ የዶሮ ነገር ነው ሁሉ ነገር ያለው። ይሄ መንገድ ነው አውቀዋለሁ። መንገድ ነው ላላላላ ፋርማሲ ነው። አይ አያምርም? በጣም
ውስጥ ራሱ ቢፈቅድልኝ ገብቼ ብቀጥል ደስ ይለኛል። እዚህ ጋር ደግሞ የዕጣን ሽታ አለ። አይ እዚህ ለምኦህ አለ። እዚህ ጋር ደግሞ ጥረጉት። ዋው ከመጣው ኧረ ተላልኩኝ ማርያምን ስንት ከፍላለሁ ብዬ ወጥቼ ለቪዲዮ አሪፍ ላይ የጥንት እቃዎች ናቸው። ሄሩት አምር እንዴ የኛ አረንጓዴ ቢጫ ቀያየ እዚህ አንዴ ኮፒራይት ገብቶብኛል። የሆነ ይኸውላችሁ ሲዲ ምናምን ፈጠንኩ እንዴ ስራመድ የድሮ እቃዎች ምናምን የሚሸጥ እኔ አየኑ ዘና ማለት ትችላላችሁ። ዘና ፈታ ለምንድን ነው እዚህ ሰው በዛው? ይህ የማሚ ጓደኛ ቤት ትራፊክ ሲያምር ቤተ ክርስቲያን ገብቼ ማጸልያለሁ። ቤተ ክርስቲያን ገባን። ቤተ ክርስቲያን እሰይ ዛሬ መምጣቴ ጠቀመኝ። ጌታን እግዚአብሔር እኮ ሲወደኛል። ዛሬ ልዩ ቀን ነው ለኔ። ቤተ ክርስቲያን ብቻ ቴንኪው ከማንም የለም። እኔ ብቻ ነኝ። ወይኔ ኪዳነ በመድኃኒዓለም እኔና እኔ ብቻ። ቤተ ክርስቲያን መጣ። ዮሴፍ ነው። ይሄ ንስሐ ምናምን የምታናግሩ አባቶች ቦታ ነው። ይሄ ናይት ክለብ ነው። ማታ ማታ ናይት ክለብ ነው። እንዴት ይከፍቱታል? ይሄ የተዘጋ እያሰሩት ነው። ናይት ክለብ ነበር። ደረስን 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 ደረስን። ጁኒ ጁስ ቤትና መዝናናት የሚፈልግ ሰው የሚዝናና ስለሚያዩኝ ነው ዝም የምለው። በነገራችን ላይ ማለት ነው ስለሚያዩኝ። እዚህ ጋር ዶላር ምንዛሬ ከፈለጋችሁ ዶላር ምንዛሬ አለ እዚህ ጋር። ብቻ ግን እንደዚህ ወጥቶ መቅረጽ እንዴት እንደሚያስጠላ። እዚህ ጋር ደግሞ አለላችሁ። እኔ እየደረስኩ ልቤ ደነገጠ። ምንድን ነው እንዴት ደስ እንደሚል ቤሩት። እዚህ ጋር ደግሞ ወርቅ አለ። ወይኔ ያቺን ልጅ ልጠይቅላት እንዴ? ቆይ ስመለስ እጠይቅላታለሁ። የወርቅ ይሄ ነው እንግዲህ በዚህ ጋር ይገባል ያለው። ይሄ ካፌ ነው። እዚህ ጋር ካፌ ነው። ይሄ ነው አልፋ። ይሄ